ሰላም ተማሪዎች ዛሬ ግሬድ 9 ዩኒት 1 ቶፕ ጂኦግራፊካል ሂስትሪ ኤንድ ቶፖግራፊ ኦፍ ኢትዮጵያ የኢትዮጵያ አቀማመጥና ጂኦግራፊካል ሂስትሪ የሚሉትን ርዕሶች በዚህ ዩኒት እናያለን። ሌትስ ስታርት። 1.1 ጂኦግራፊ ሚኒንግ ስኮፕ ኤንድ ብራንችስ የጂኦግራፊ ትርጉሙ ስኮፕ ወይም ኮንተንቱ ኤንድ ብራንቹን በዚህ ዩኒት እናያለን። ኬ ተርምስ ኤንድ ኮንሴፕትስ አለና ጂኦግራፊ፣ ሁማን ጂኦግራፊ፣ ፊዚካል ጂኦግራፊ ኤንድ ስፓይታል ወይም ደግሞ ህዋ የሚባለው ነገር ስለነዚህ ነገሮች በስነ ስርዓት እንረዳለን ማለት ነው። 1.1 ሚኒንግ ኦፍ ጂኦግራፊ የጂኦግራፊ ትርጉሙ ወይም ደግሞ ትርጉሙ ምን ይመስላል የሚለው በዚህ ዩኒት እናያለን። The term geography first appeared in history at the time when Greek civilization reached its peaks. እንግዲህ የጂኦግራፊ ትርጉሙ ለመጀመሪያ ጊዜ አፒየርድ የሆነው በመቼ ነው? የግሪክ ሲቪላይዜሽን ወይም ደግሞ ስልጣኔ ከፍተኛ ደረጃ ላይ ሲደርስ ነው። They defined geography for the first time by combining two words of Greek origins namely geo and graphy. እንግዲህ የግሪክ ሲቪላይዜሽን ካደገ በኋላ ለመጀመሪያ ጊዜ ጂኦግራፊን ዲፋይን አድርገዋል ወይም ደግሞ ገልጸውታል። ይህም ደግሞ ጂኦግራፊ ማለት የሁለት ጥምር ቃላት ትርጉም እንደሆነ ይናገራሉ ማለት ነው። እነሱም ጂኦ ኤንድ ግራፊ ተብለው የግሪክ ወርዶች ናቸው። ጂኦ ኤንድ ግራፊ ይባላሉ ማለት ነው። ጂኦ ማለት ምን ማለት ነው? ግራፊ ማለት ምን ማለት ደግሞ የሚሆን እዚህ ያለን ጂኦ which means earth፣ ግራፊ which means writing or study ሊሆን ይችላል። አንዳንዴም ስተዲም ሊሆን ይችላል ማለት ነው። ስለዚህ ጂኦ ማለት ስለ ኤርዝ ማለት ነው። ኤርዝ መሬት ማለት ነው። ግራፊ ደግሞ ማለት ራይት ኦር ስተዲ ማለት ነው። ስለዚህ ጂኦግራፊን አንድ ላይ ስናያይዘው ስለ መሬት መጻፍ ወይም ደግሞ ስለ መሬት ማጥናት ይሆናል ትርጉሙ ማለት ነው። ስለዚህ ኤራቶስተነስ a famous Greek philosopher combined the term geography and defined it as the field of study that deals with the descriptions of the earth ይላል። ኤራቶስተነስ የሚባል የግሪክ ታዋቂ ፊሎሶፈር ከ276 እስከ 119 ቢሲ የነበረ ነው። ያው ቁጥሩ ወደታች የሚወርድበት ምክንያት ቢሲ ስለሆነ ነው። ቢፎር ጀሰስ በርዝ ስለነበረ ወይም ደግሞ ከክርስቶስ ልደት በፊት ስለነበረ ነው ወርታች ቁጥሩ እያዘቀዘቀ የሚቆጥረው ማለት ነው። ስለዚህ ጂኦግራፊን ዲፋይን ሲያደርግ ምን ይላልኝ? ፊልድ ኦፍ ስተዲ ወይም ደግሞ የጥናት ፊልድ ሲሆን ዲስክሪፕሽን ወይም ደግሞ የሚገልጽልን ስለምንድነው? ስለ መሬት ነው ይላልኝ ማን? ኤራቶስተነስ ማለት ነው። Now this definition seems very general when we compare it to the scopes of current geography. እንግዲህ ካሁን ጂኦግራፊካል ካለው ከረንት ጂኦግራፊ ስኮፕ ጋር ወይም ክልል ኮንተንት ጋር ሲያያዝ ይሄ ዴፊኒሽን በጣም ተቀባይነት የሚያገኝ እንትን ነው ዴፊኒሽን ነው ማለት ነው። A number of definitions have been given by different scholars of the 19th and 20th century. This definition relates to geographical current concerns, interests and focuses. እንግዲህ አሁን በብዙ ጂኦግራፈሮች ወይም ደግሞ ስኮላሮች ከ19 እስከ 20ኛው ሴንቸሪ ባለው ጊዜ የተለያዩ ብዙ ዴፊኒሽኖች እየተደረጉ ነበር፣ እየተሰጡ ወይም እየተገለጹ ነበር ማለት ነው። እነዚህም ከረንት የሆነ ከአሁኑ ኮንሰርን ጋር ከአሁኑ ሁኔታ ጋር ወይም ደግሞ ይዞታ ጋር ኢንተረስት ፍላጎት ጋርና ትኩረት ጋር የተገናኙ ናቸው ማለት ነው። ከነዚህም ስኮላሮች መካከል የተወሰኑት ስኮላሮች የጠቀሷቸው ዴፊኒሽኖች አሉ ማለት ነው። በጣም ኢምፖርታንት ዴፊኒሽን ናቸው። ለምሳሌ የመጀመሪያው ባለው ኤራቶስተነስ ነው። ኤራቶስተነስ ጂኦግራፊ the descriptions of the earth ወይም ደግሞ የመሬት ገለጻ ማለት ነው። ጂኦግራፊ ማለት የመሬት ገለጻ ነው ብሎ ይናገራል። ይሄ ኤራቶስተነስ the father of geography በመባል ይታወቃል ማለት ነው። አሌክሳንደር ቮን ሆምቦልትድ የሚባል ሰውዬ ደግሞ አለ። አሌክሳንደር ቮን ሆምቦልትድ ማለት እሱ ደግሞ ጂኦግራፊ ኢዚሊ እና ጂኦግራፊ ማለት synthesizing discipline to conduct the general within the particular through meaning measurement mapping and regional emphasizes. አሌክሳንደር ቮን ሆምቦልትድ ደግሞ ይላል ጂኦግራፊ ማለት ዲሲፕሊን ወይም ደግሞ የትምህርት ሁኔታ ሲሆን ይሄ ጀነራሉን ከፓርቲክሉ ጋር በሜጀርመንት በካርታ እና በሪጂናሊዝም ወይም ደግሞ በክልላዊ ብሔራዊነት ከሱ ጋር አዋሃዶ
ኮንዳክት አድርጎ ወይም ደግሞ ኢንፋሳይዝ አድርጎ አዋህዶ አጽንኦት የሚሰጥ ማለት ነው። ያ ጂኦግራፊ ይባላል። የሆነ ጀነራል የሆነ ክስተት አለ። ያን ከፓርቲክሉ ጋር በሜጀርመንት በካርታና በሪጂናል ወይም ደግሞ በክልላዊ ከነሱ ጋር ኮንዳክት ያደርግና ወይም ያገናኝና ኮንክሉዥን የሚሰጥ የትምህርት አይነት ወይም ደግሞ ኢንፋሳይዝ ወይም አጽንኦት የሚሰጥ የፊልድ አይነት ጂኦግራፊ ነው ብሎ ይናገራል ማለት ነው። ኮንሲስ ኦክስፎርድ ዲክሽነሪ የሚባል ደግሞ አለ። ጂኦግራፊ ዘ ሳይንስ ኦፍ ዘ ኤርዝ ሰርፌስስ። ይሄ ደግሞ ይላል ስለ መሬት ገጽታ የሚያጠና የሳይንስ አይነት ነው ብሎ ይናገራል ማለት ነው። ጂኦግራፊ ማለት ስለ መሬት የሚያጠና የሳይንስ አይነት ነው ብሎ ይናገራል ኦክስፎርድ ዲክሽነሪ ማለት ነው። ሃርተስት ሆሪን የሚባል ደግሞ አለ። ጂኦግራፊ ኢዝ ኤ ብራንች ኦፍ ኖሎጂ ዳት ኢዝ ኮንሰርንድ ዊዝ ዘ ፕሮቪዥን ኦፍ አን አኩሬት ኦርደርሊ ኤንድ ራሽናል ዲስክሪፕሽንስ ኦፍ ዲስትሪቢዩሽን ኦን ዴር ሰርፌስስ ይለናል። እንግዲህ በመሬት ገጽታ ውስጥ ያሉ የተለያዩ ስርጭቶችንና ዲስክሪፕሽኖችን ስለ ስርጭቶችን ዲስክራይብ የሚያደርግልን ወይም ደግሞ የሚገልጽልን ቅደም ተከተሉን በጠበቀ ሁኔታ አኩሬት የሆነ ወይም ደግሞ በቂ በሆነ ሁኔታ የሚገልጽልን የፊልድ አይነት ጂኦግራፊ ነው ብሎ ይናገራል። እናም በተጨማሪ ጂኦግራፊ ደግሞ ምንድነው? የእውቀት አንድ ክፍል ነው ማለት ነው። ጂኦግራፊ ማለት የእውቀት አንድ ክፍል ሲሆን ስለ መሬት ገጽታ ስርጭቶች ቅደም ተከተሉን በጠበቀ ሁኔታ ዲስክራይብ የሚያደርግልን የፊልድ አይነት ጂኦግራፊ ነው ብሎ ይናገራል። ማን? ሃርተስት ሆሪን ማለት ነው። ያተስት Geography is a science that is concerned with the rational development and testings of theory that explain and predict the spatial distribution and location of things and phenomena on the surface of the earth። ይሄ ደግሞ የሚላልኝ ያተስ የሚባለው ጂኦግራፊ ማለት ሳይንስ ሲሆን አለ ራሽናል ዲቨሎፕመንቶች ወይም ደግሞ የተለያዩ እድገቶችና ቲዎሪዎች አሉ። እነዚህ ቲዎሪዎች የሚገልጹት ምንድነው? ስለ ስፓይታል ስለ ውሃ ዲስትሪቢዩሽን ስርጭትና ስለ ቲንጎች መገኛ ስለ አካባቢዎች መገኛ በኤር ሰርፌስ ውስጥ የሚገኙ የተለያዩ ነገሮች አሉ። ስለ እነሱ መገኛ እና ስለ አካባቢዎች መገኛ የፕሪዲክት የሚያደርግ ወይም ደግሞ የሚተነብይና የሚገልጽ ያ ጂኦግራፊ ተብሎ ይገለጻል ብሎ ያተስ ይናገራል ማለት ነው። ያተስ ማለት በቲዎሪዎች አማካኝነት ስለ ስፓይታል ዲስትሪቢዩሽን ስለ ሎኬሽን ኦፍ ቲንግስ ኤንድ ፊኖሚና ኦን ዴር ሰርፌስ ዲስክራይብ የሚያደርግልን ወይ ደግሞ የሚገልጽልን እና የሚተነብይልን ጂኦግራፊ ነው ብሎ የሚናገር ፊሎሶፈር ነው ማለት ነው፣ ወይም ደግሞ ስኮላር ነው። As you have read above, each of this definition, including the idea of geography, studies the earth. Most of them specify the surface of the earth. እንግዲህ ከላይ አንብባችሁ የላይኛውን ካነበባችሁ አለ እንግዲህ ስለ ዴፊኒሽንስ ኦፍ ጂኦግራፊ ማለትም ስተዲ ኦፍ ዘ ኤርዝ እንደሆነ ማጠቃላችሁ አይዲያው እንደተረዳችሁ አምናለሁ። ስለዚህ ይሄ ደግሞ ወደ ምን ያመራናል? ወደ ሰርፌስ ኦፍ ዘ ኤርዝ። ጂኦግራፊ ማለት በቃ የሚያጠናው ስተዲ ዘ ሰርፌስ ኦፍ ዘ ኤርዝ ነው ማለት ነው ብሎ ይናገራል። It is difficult to forward a definition acceptable to all geographers at all time and place because of the dynamic natures of the discipline and the change in the its scopes። ምን መሰላችሁ እንግዲህ ጂኦግራፊን ሁሉንም ስለ ጂኦግራፊ የጂኦግራፈሮች የገለጹት ጂኦግራፊ ብለው ዴፊኒሽን ያቀረቡት አለ። ያን ሁሉንም ዴፊኒሽን አክሴፕት ለማድረግ በጣም አስቸጋሪ ነው ወይ ደግሞ ዲፊካልት ነው በማንኛውም ሰዓት ማለት ነው እና በማንኛውም ቦታ። ምክንያቱም ደግሞ ምንድነው የጂኦግራፊ ዲሲፕሊን ወይም ደግሞ ይሄ ዳይናሚክ ኔቸር አለው። ይሄ ጂኦግራፊ የትምህርት አሰጣጡ ዳይናሚክስ ነው ወይ ደግሞ ተለዋዋጭ ነው። ከዛም በተጨማሪ ስኮፕ ወይም ደግሞ ክልሉ ደግሞ በአንድ ሁኔታ ወይም ደግሞ ኮንስታንት የሆነ አይደለም። ሜቶድስ ኦፍ ስተዲ የሆነው የማጥናት እነዚህ የምንመረምርባቸው ስታይሎች አሉ፣ ሜቶዶች አሉ። እነሱ ቼንጅ ሊያደርጉ የሚችሉ የሚለወጡ ነገሮች ስለሆኑ በየጊዜው የሚነሱ ዴፊኒሽኖችን ለመቀበል በጣም አስቸጋሪ ነው ማለት ነው። ስለዚህ ጂኦግራፊ ይሄ ነው የሚባል ዴፊኒሽን የለውም። ግን በአሁኑ ሰዓት በብዙ ስኮላሮች ተቀባይነትን ያገኘው ዴፊኒሽን ይሄ ከታች የምናየው ዴፊኒሽን ነው ማለት ነው። Geography is a scientific study of the earth that describe and analyzes spatial and temporal variations of the physical, biological and human
phenomena and their interrelationships and dynamism over the surface of the earth ይለናል። እቺ ናት ትክክለኛ ዴፊኒሽኗ አሁን በሞደርን ወርልድ ላይ የታመነው ማለት ነው፣ ወይም ደግሞ ጂኦግራፈሮች ያመኑት። ትርጉሙ ምንድነው? ጂኦግራፊ ማለት ሳይንቲፊክ ስተዲ ሲሆን የሚያጠናውም ስለ ኤርዝ ነው። ስለ ኤርዝ ይገልጻል፣ አናላይዝ ያደርጋል ወይም ደግሞ ይተነትናል። ስለምን እንደሚተነትነው ስለ ስፓይታል ወይም ደግሞ ስለ ህዋ። ከዛም በኋላ በእነዚህ በባዮሎጂካል በሁማን ፊኖሚና አካባቢ የተለያዩ ቴምፖራሪ የሆነ ቫሪዬሽኖች አሉ ወይም ደግሞ ለውጦች አሉ፣ ስለ እነሱ ነገሮች። ከዛም በተጨማሪ ኢንተርሪሌሽንሺፕ ስለ ግንኙነታቸው እና ስለ ዳይናሚዝማቸው ከምን ጋር ከመሬት ጋር ያላቸውን ሪሌሽንሺፕ ሁላ የሚያጠናው ማን ነው? ጂኦግራፊ ነው ብሎ ይገለጻል። የሞደርን ዴፊኒሽኗ እቺ ሶስቷ መስመር ናት ማለት ነው። ይቅርታ ትንሽ የጉንፋን ስለያዘኝ ነው ድምጼ ሊዘጋ የቻለው። 1.1.2 the scopes of geography ወይንም የጂኦግራፊ ክልል የሚል ደግሞ ሁለተኛ ርዕሳችን አለ። ከዚህ ጋር what does the word scope means? scope ማለት ምን ማለት ነው? what is the scope of geography? scope of geography ማለት ምን ማለት ነው የሚል ነገር አለና እቺን ግልጽ አድርገን እንረዳት። scope refers to the content or how broad or narrow of the field of study of a given discipline is in the case of geography ይላል። እንግዲህ በጂኦግራፊ ላይ ያሉ ኮንተንቶች ወይንም ርዕሶች ሊሆኑ ይችላሉ ብሮድ መሆን አለባቸው ወይስ ናሮ መሆን አለባቸው፣ ሃው እንዴት ነው ጠባብ እናደርጋቸው ወይስ እንዴት ነው የምናሰፋቸው የሚለውን የሚያጠናው ስኮፕ ነው። ስኮፕ ኦፍ ጂኦግራፊ ደግሞ አለችን ሁለተኛ የተጠየቅናት ጥያቄ ማለት ነው። ስኮፕ ኦፍ ጂኦግራፊ ኢዝ ቬሪ ዋይድ ነው፣ በጣም ሰፊ የሆነ ነው። አስ ዘ ስኮፕ ኢዝ ዳይናሚክስ። ስኮፕ ኦፍ ምንድነው? ስኮፕ ደግሞ ምንድነው? ተለዋዋጭ ነው ወይንም ዳይናሚክስ ነው። ኦፍቲን ቼንጅስ አስ ዲስከቨሪ ኤንድ አይዲያ ኢንተር ዘ ፊልድስ። አያችሁት? ስኮፕ ኦፍ ጂኦግራፊ ማለት በጣም ዋይድ የሆነ ሰፊ የሆነ ኮንሴፕት ነው። ለምንድነው ሰፊ የሆነው ስንል ስኮፕ በጣም ተለዋዋጭ ነው። በየጊዜው የተለያዩ ዲስከቨሪዎች ግኝቶች እና አይዲያዎች በተነሱ በዚህ በጂኦግራፊ ፊልድ ላይ በመጡ ቁጥር ስኮፑ ሊለወጥ ይችላል ወይንም ሊሰፋ ይችላል ወይ ደግሞ ሊጠብ ይችላል ማለት ነው። ስኮፕ ማለት ባጭሩ ያነ የጂኦግራፊ ፊልድ የሚያጠናው የኮንተንት ወይም ደግሞ የርዕስ አይነት ነው ማለት ነው። ስለዚህ ያነ ደግሞ ብዙ አይዲያዎች እና ብዙ ዲስከቨሪዎች በመጡ ቁጥር ሊሰፋ ይችላል። ስለዚህ ስኮፕ ይሄ ነው ተብሎ ሊገለጽ አይችልም። በአጠቃላይ ስኮፕ ምንድነው? ቬሪ ዋይድ ነው ማለት ነው። ግልጽ ነው ላችኋል አይደል? ይቅርታ አድርጉልኝ። Geography studies a great many physical and human features of the world. It is focus including their causes, effects and interactions. አያችሁት? ጂኦግራፊ የሚያጠናው ምንድነው? ስለ ፊዚካል እና ስለ ሁማን ወርልድ ፊውቸር ነው ወይ ደግሞ የወደፊት ፋንታ ነው። ያ ደግሞ ምንድነው ምክንያቱ፣ ኢፌክቱ ምንድነው፣ ተጽዕኖስ ምንድነው፣ ወይስ ኢንተራክሽኑ ግንኙነቱ ከምን ጋር ነው የሚለውን ያን የሚያጠናው ማን ይባላል? ጂኦግራፊ ተብሎ ይታወቃል ማለት ነው። As a result, the subject that geography examines including feature in the hydrosphere, atmosphere, lithosphere, biosphere and anthroposphere. አያችሁት? ከዛም በተጨማሪ ደግሞ ጂኦግራፊ ኤግዛማይን የሚያደርጋቸው ሌሎች ነገሮች ደግሞ አሉ። ከዛ ከፊዚካል እና ከሁማን ፊውቸር በተጨማሪ ጨምሮ የሚያጠናቸው ሌሎች የኮንሴፕቶች አሉ ማለት ነው። ሃይድሮስፌር ስለ ውሃ፣ አትሞስፌር ስለ አየር፣ ሌቶስፌር ስለ ሮክ ወይም ስለ ድንጋዮች ምናምን፣ ስለ ባዮስፌር ስለ ስነ ምህዳር ህይወቶች፣ አንትሮፖስፌር ወይም ደግሞ ስለ ኢንቫይሮንመንት የሚያጠና ነው ማለት ነው ጂኦግራፊ። ስለዚህ ይሄ ስኮፑን ዋይድ እንዲሆን ያደርገዋል ማለት ነው። ስኮፕ ኦፍ ጂኦግራፊ ኢዝ ቬሪ ዋይድ ያለው ለዚህ ነው ማለት ነው። Geography as a field of study, it is also concerned with the economical, social, political and ecological problems that you hear every day. እንግዲህ በየጊዜው የሚነሱ የማህበራዊ፣ የኢኮኖሚያዊ፣ የማህበራዊና የፖለቲካ እንዲሁም የስነ ምህዳር ችግሮችን የሚያጠና የፊልድ አይነት ነው ማለት ነው። It is also concerned within the modern technology such as computer, global positioning system and geographical information system to analyze information and draw conclusion within the accuracy ትክክለኛ በሆነ ሁኔታ ኢንፎርሜሽኖችን አናላይሲስ ለማድረግ ወይም ለመተንተንና ኮንክሉዥን ለማድረግ ወይም ደግሞ ትክክለኛ ማጠቃለያ ለመስጠት የሚጠቀማቸው የጂኦግራፊ የተለያዩ እንትኖች አሉት፣ ማቴሪያሎች አሉት። ከነሱ መካከል አንዱ ኮምፒውተር ነው
ሁለተኛው ደግሞ ጂፒኤስ የምንለው ነገር ነው ወይም ደግሞ ይሄ ሎኬሽን ጠቋሚ ሆነው ማለት ነው። ሶስተኛ ደግሞ ጂአይኤስ ወይም ደግሞ ጂኦግራፊካል ኢንፎርሜሽን ሲስተም አለ። እነዚህን ሶስቱን በመጠቀም ኢንፎርሜሽኖችን አናላይዝ ያደርጋል። የነዛን ኢንፎርሜሽን ደግሞ የመጨረሻውን ሪዛልት ኮንክሉድ አድርጎ ያቀርብልናል ማለት ነው። ከዚች ጋር ልትረሳ የማይገባት ኖት አለች። በየትኛውም ግሬድ ሌቨል ላይ በምትጀምሩ ሰዓት በጂኦግራፊ ትምህርት የምትሰጥ ማለት ነው። ሃይድሮስፒየር፣ ባዮስፒየር፣ አትሞስፒየር፣ ሊቶስፒየር እና አንትሮፖስፒየር ከላይ አይተናቸዋል። ስለነዚህ ፊውቸሮችን ያጠናል ብናል ጂኦግራፊ ማለት ነው። ስለዚህ ሃይድሮስፒየር ምንድን ነው? ሃይድሮስፒየር ኢትስ ኢንክሉድ ኦል ዘ ቦዲስ ኦፍ ዋተርስ ኤግዛምፕል ኦሽን፣ ሪቨር፣ ሌክ ኤንድ አደርስ ማለት ነው። አያችሁት? ይሄ ሃይድሮስፒየር የሚባለው ሁሉም የውሃ አካላት ሲሆኑ እነሱም ውቅያኖስ ሊሆን ይችላል፣ ባህር ሊሆን ይችላል፣ ሀይቅ ሊሆን ይችላል እና ሌሎችም ማለት ነው። ባዮስፒየር ምንድን ነው? ሪፈር የሚያደርግልን ቱ ኦል ሊቪንግ ኦርጋኒዝምስ ኢን ኤንድ ኦን ዘ ኤርዝ ሰርፌስ። አያችሁት? በኤርዝ ሰርፌስ ውስጥ ኢን እና ውጪ፣ በኤርዝ ሰርፌስ ላይ ደግሞ ኦን ማለት ነው። ኦን ዘ ኤርዝ ሰርፌስ ላይ የሚገኙ ሊቪንግ ኦርጋኒዝሞችን የሚያጠና ምን ይባላል? ባዮስፊየር ተብሎ ይታወቃል ማለት ነው። አትሞስፌር ኢትስ ኢንክሉዲንግ ኦል አስፔክትስ ኦፍ ኤር ኮምፖዚሽንስ ሰራውንዲንግ አወር ፕላኔትስ። በእኛ ፕላኔት ባለ አየር ውስጥ የሚገኙ ከበው የሚገኙ የአየር አስፔክቶች አሉት ወይም ደግሞ አስፔክቶችን ስለነሱ ስለ ሁሉም በአየር ውስጥ ስለሚገኙ አስፔክቶች የሚያጠና ምን ይባላል? አትሞስፌር። ያ አትሞስፌር ተብሎ ይገለጻል። አትሞስፌር ማለት በአየር ውስጥ የሚገኝ የአጠቃላይ አስፔክቶች ምን ይባላሉ? አትሞስፌር በመባል ይታወቃሉ ማለት ነው። ሊቶስፌር ኢትስ the solid layers of rocks that cover the entire surface of the planets። በፕላኔታችን ውስጥ የሚገኙ የተለያዩ ሮክ ላየሮች ሶሊድ የሆኑ ጠጣሪ የሆኑ ሮክ ላየሮች አሉ። እነሱ ደግሞ ሌቶስፒየር በመባል ይታወቃሉ ማለት ነው። አንትሮፖስፒየር ነው አዲሱ። ሌሎችን ግን ሌላ ክላስ ላይ ምናልባት ተመራችኋቸው ሊሆን ይችላል። አንትሮፖስፒየር ማለት it is the part of the environment that is made or modified by humans። በሰዎች ሞዲፋይ የሆነ የተሻሻለ ወይም ደግሞ የተሰራ የአካባቢ ክፍል ያ አንትሮፖስፒየር ይባላል ማለት ነው። አሁን እነዚህ 5 ነገሮች ግልጽ ሆኖላችኋል? ታንኪዩ። አሁን ወደ ቀጣይ ኮንሴፕታችን ደግሞ እንይዝ። ተስትሩ ከዚህ ጋር ምን ያናልኝ do you notice how wide the scopes of geography scope of geography እንዴት ነው ዋይድ የሆነው ወይንም በጣም ሰፊ የሆነው? understand extent of its scopes ስለ ስኮፖች ሳጥንታችኋል ወይ ደግሞ አንደርስታንድ ተረድታችኋል ወይ ይለናል። አዎ ተረድተናል። ምክንያቱም ስለ ሊቶስፒየር፣ ሃይድሮስፒየር፣ ባዮስፒየር አጥንተናል። እነሱ ደግሞ ስኮፖቹ ናቸው ማለት ነው። it is true that geography has a very wide scope። እንግዲህ ትክክል ነው። ጂኦግራፊ ዋይድ ስኮፕ ወይም ደግሞ በጣም ሰፊ የሆነ ክልል ነው ያለው። however this doesn't mean the scope is limitless። ስለዚህ ስኮፕ ሊሚትለስ ወይም ደግሞ ሊገደብ የማይችል ነገር ነው ወይንም ለማለት የማይችል ነገር አይደለም ማለት ነው። ሊገደብ ይችላል ግን ስኮፕ ምንድነው? ዋይድ ነው። አንዱን ነጥለን ልናጠና እንችላለን ግን ስኮፕ ምንድነው? ዳዝንት ሊሚትድ ማለት ነው። the major area that geography focus on ጂኦግራፊ የሚያጠነባቸው ዋና ዋና ኤሪያዎች አሉ። the earth its position in the universe and its movement። ሳያችሁት በዩኒቨርስ ያላት ፖዚሽን ወይም ደግሞ ሁኔታና እንቅስቃሴዋ ምንድነው ብሎ ስለ መሬት ያጠናል። ምንድነው ያለው? ጂኦግራፊ the descriptions of the earth ብለናል ማለት ነው። ስለዚህ ስለ መሬት የሚያጠና የፊልድ አይነት ነው ማለት ነው። ፊልድ ኦፍ ስተዲ ነው። ሁለተኛው ደግሞ the different physical features that constitute the earth's surfaces, the force that causes them, their variations from the place to place and their changes over time። አያችሁት? ሌላ ደግሞ ሰው ያጠናል ስለ ፊዚካል ፎርሶች ያጠናል። የፎርሶች ወይንም የኃይሎች ምክንያት ምንድነው? ኢንተርናል ኤክስተርናል ፎርስስ their variation from place to place እነሱ ከቦታ ቦታ ለምንድን ነው የሚለያዩት? ሁለተኛ ደግሞ በየጊዜው ያላቸው ለውጦችም ጭምር ያጠናል ማለት ነው። ሶስተኛው ደግሞ different relationship between human beings and their natural environments, also the interdependency and the impacts that each has on the others ማለት ነው። ምን መሰላችሁ? የሰዎችና የአካባቢያቸው ያላቸውን ሪሌሽንሺፕ ወይንም ግንኙነት ያጠናልኝ።
እና ደግሞ ግንኙነታቸውን ሲያጠና የሁለታቸው አንዱ ለአንዱ ምንድናቸው ጥገኛ ናቸው እና አንዱ በአንዱ ጥገኛ። አሁን የሰው ልጅ በኢንቫይሮንመንት ጥገኛ ነው እና ያ ነገር ከሌሎች ላይ ምን አይነት ኢምፓክት ወይም ተጽዕኖ አለው የሚለውን ደግሞ ያጠናል ማለት ነው። አራተኛው ደግሞ the conditions of the lower part of the atmosphere and the subsequent weathers and climate conditions together within their spatial distributions and variations። እንግዲህ ሌላኛው ደግሞ ስለ ፓርት ኦፍ አትሞስፌር ያጠናል። በተለይ ስለ ታችኛው የአትሞስፌር ክፍል ያጠናል። ይሄ ደግሞ ስለ ዌዘር እና ክላይሜት ማለት ነው። ዌዘር ማለት ሾርት ፔሪድ ኦፍ ታይም የሚከሰት የአየር ንብረት ለውጥ ነው ማለት ነው። ክላይሜት ደግሞ ማለት ሎንግ ፔሪድ ኦፍ ታይም ነው። ሎንግ ፔሪድ ኦፍ ታይምስ ኦፍ ደ ክላይሜት ኮንዲሽን ማለት ነው። ስለዚህ እነዚህ ሁለቱ በራሳቸው የስፓይታል ዲስትሪቢዩሽን ወይም ደግሞ የስፓይታል ዲስትሪቢዩሽን እና ቫሪዬሽን ላይ ያተኩራል ማለት ነው። አሁን ስለ ዌዘር እና ስለ ክላይሜት ኮንዲሽን ሁኔታ ካጠና በኋላ በስፓይታል ዲስትሪቢዩሽን እና ቫሪዬሽን ላይ ያላቸውን ሁኔታ ወይም ደግሞ ኮንዲሽን የሚያጠና የትምህርት አይነት ነው ማለት ነው ጂኦግራፊ ማለት። ስድስተኛው ደግሞ ኮንሴፕታችን አምስተኛው ነው መሰል። አምስተኛው ኮንሴፕታችን the material that make up the earth and its diverse land forms። አያችሁት? ሌላኛው ደግሞ ስለሚያጠና ስለ መሬት የሚገኙ ማቴሪያሎች እና ላንድ ፎርም እንዴት ዳይቨርስ እንደሚሆን ወይም ደግሞ እንዴት እንደሚለያይ የኖርዝ እና የሳውዝ የላንድ ፎርሜሽን ወይም ደግሞ የመሬት አፈጣጠር የምንለው ያ እንዴት እንደሚለያይ ስለዛም ስተዲ ያደርጋል ወይም ደግሞ ያጠናል ማለት ነው። the major economical activity of humans and their the impacts on the environment። አያችሁት? የሰዎች ኢኮኖሚክ አክቲቪቲ አሉ ዋና የሚባሉ ወይም ደግሞ ማጆር ከፍተኛውን ድርሻ የሚይዙ እነሱ ደግሞ በኢንቫይሮንመንቱ ላይ ያላቸው ተጽዕኖ ወይም ደግሞ ኢምፓክት ምንድነው የሚለውን ደግሞ አያይዞ ያጠናል ማለት ነው። ስለ ሰዎች ኢኮኖሚ ያጠናል። ያ ኢኮኖሚ ደግሞ ኢንቫይሮንመንቱ ጋር ያለው ተጽዕኖ ምንድነው ብሎ ደግሞ ያጠናል ማለት ነው። ማን? ጂኦግራፊ። Therefore, geography deals with enormous ranges of phenomena ranging from physical and biotic to human environments. Thus, it is possible to conclude that although wide its scopes, geography has certain area that is focused upon. Hence, geography is a holistic discipline of knowledge and researches. ምን መሰላችሁ እንግዲህ ጂኦግራፊ እንግዲህ በጣም ኢኖርሚየስ የሆነ በጣም ሰፊ የሆነ ሬንጅ ያለው ነው። በተለይ ስለ ፊኖሚና ስለ ፊዚካል እና ባዮቲክ ኢንቫይሮንመንቱ ላይ በጣም በጥልቅ ሁኔታ ዲል ያደርጋል ወይም ደግሞ ያጠናል ወይም ደግሞ ያያል ማለት ነው። ስለዚህ ይሄ ደግሞ ባጭሩ ጂኦግራፊ ዋይድ የሆነ ስኮፕ አለው እንድንል ያስችለናል። ጂኦግራፊ ደግሞ የተለያዩ ቦታዎች ላይ ያጠናል። ስፔሻል ጂኦግራፊ ማለት ሆሊስቲክ የሆነ ዲሲፕሊንስ ኦፍ ኖሎጂ ኤንድ ሪሰርችስ ነው። በተለይ ስለ እነዚህ የእውቀት ትምህርቶች እና ሪሰርቾች ላይ በጣም ሆሊስቲክ በሆነ ሁኔታ ኢንተር የሚያደርግ ፊልድ አይነት ነው ማለት ነው። ሌላኛው ርዕሳችን ደግሞ 1.1.3 ብራንች ኦፍ ጂኦግራፊ ወይም ደግሞ የጂኦግራፊ ክፍሎች አሉ። What are the two branches of geography and can you list some of the field of geography that fall into each of the two branches? እንግዲህ ምን ይሄ የብራንች ኦፍ ጂኦግራፊ የሚባሉት ሁለቱ ዘርዝሩና ከዛ በእነሱ ውስጥ ያሉት ደግሞ ሰብታይትሎች ወይም ደግሞ ሌሎች በውስጣቸው ያሉትን ሰብ ዲቪዥኖችንም እነሱንም ዘርዝሩ ነው የሚለን። you have studied the definitions of geography and you have considered its scopes. Next you will learn about the main parts of geography and its sub branches. እንግዲህ ምንናልኝ ስለ ጂኦግራፊ ዴፊኒሽን እና ስኮፑን ኮንሲደር አድርጋችሁ አጠቃላችሁ ተምራችኋል። ከዚህም በኋላ የምንሄደው ሜን ፓርትስ ኦፍ ጂኦግራፊ የሚባሉትና በእነሱ ውስጥ ያለ ደግሞ ሰብ ብራንቹን እናያለን። እነዚህም ፊዚካል ጂኦግራፊ ኤንድ ሁማን ጂኦግራፊ ተብለው ይታወቃሉ ማለት ነው። ሁለቱ ብራንች ኦፍ ጂኦግራፊ የሚባሉት አንደኛው ፊዚካል ጂኦግራፊ ይለናል። ፊዚካል ጂኦግራፊ ማለት ነው what does physical geography study? Do you know the sub branches of physical geography? የፊዚካል ሰብ በውስጥ ያሉት ክፍሎች የፊዚካል ጂኦግራፊ በውስጥ ያሉት ክፍሎች እና ፊዚካል ጂኦግራፊ ስተዲ what does ለምንድን ነው የምናጠናው የሚለውን ደግሞ እናያለን። ፊዚካል ጂኦግራፊ studies the distributions of natural features of the world
such as climate, landform, soil, vegetation, surface, draining system, water resources and animals። እንግዲህ ፊዚካል ጂኦግራፊ የሚባለው ባጭሩ ስለ ናቹራል ፊውቸር የሚያጠና ወይም ደግሞ ስለ ተፈጥሮ ዲስትሪቢዩሽን ወይም ደግሞ ስርጭት የሚያጠና የጂኦግራፊ ክፍል ሲሆን በተለይ ክላይሜቶች ላይ፣ ላንድ ፎርሜሽን ወይም ደግሞ የመሬት አመሰራረት ላይ፣ እንትን አፈር ላይ፣ ቬጌቴሽን እጽዋት ላይ፣ የተለያዩ የውሃና የአኒማል ሪሶርሶች ላይ ወይም ደግሞ የተፈጥሮ ሀብቶች ላይ አትኩሮ የሚያስተምር የትምህርት አይነት ነው። ይሄ ወይም ደግሞ የፊልድ አይነት ነው ፊዚካል ጂኦግራፊ የሚባለው ማለት ነው። ግልጽ ነው ላችኋል። አሁን ፊዚካል ጂኦግራፊ ማለት ባጭሩ ምን ማለት ነው? ስለ ፊውቸርስ ኦፍ ናቹራል ሪሶርስ የሚያጠና ነው ማለት ነው። ወይም ደግሞ ስለ ተፈጥሮ ስርጭት የወደፊት ሁኔታ የሚያጠና ነው በአለም ላይ ማለት ነው። እሺ ይሄ ግልጽ ከሆነላችሁ this branch of geography also consider the cause effect and interactions of these features። እንግዲህ የነዚህ ፊውቸሮች ከኮዛቸው ምክንያቱ ምንድነው ኢፌክቱ እና ኢንተራክሽን ጨምሮ የሚያጠና ነው። እንግዲህ ከላይ አይተናል። እንግዲህ ጂኦግራፊ ከእንትን እነዚህ ባዮሎጂካል ሊቶስፌር ሃይድሮስፌር ምናምን ከሚባሉት ውጭ ምን ያጠናል? ኮዝ ኢፌክት እና ኢንተራክሽን ያጠና ብለናል። ስለዚህ አሁን የላንድ እና የኢንቫይሮንመንት ግንኙነቱ ምንድነው? ክላይሜት እና ሁማን ቢንግ አክቲቪቲ ግንኙነቱ ምንድነው? በቃ ኮዙ ምንድነው? ኢፌክቱስ ውጤቱስ፣ ከዛ ደግሞ ኢንተራክሽን ከምን ጋር የተገናኘ ነው የሚለው ሪዛልቱና ኮዙን አጠቃሎ የሚያጠና የትምህርት አይነት ነው ማለት ነው። ይሄ ፊዚካል ጂኦግራፊ ማለት ነው። ፊዚካል ጂኦግራፊ is further subdivided into more specialized fields of study such as flows። እንግዲህ ፊዚካል ጂኦግራፊ በውስጡ የያዛቸው ሰብ ዲቪዥኖች አሉ። እነሱም ከዚህ በቻርተሩ ላይ እንደምታዩት እነዚህ ናቸው። የመጀመሪያው ፊዚካል ጂኦግራፊ ነው። ፊዚካል ጂኦግራፊ ጂኦሞርፎሎጂ የሚባል፣ ክላይሜቶሎጂ፣ ባዮሎጂ፣ ባዮግራፊ፣ ኦሺኖግራፊ፣ ሶይል ጂኦግራፊ፣ ሃይቶ ጂኦግራፊ፣ ዞ ጂኦግራፊ የሚባሉ ፊልዶች አሉት። እነዚህ ፊልዶች እያንዳንዱ ስለምን እንደሚያጠኑ ደግሞ ከዚህ በታች ባለው ሰንጠረዥ እንረዳለን ማለት ነው። ስለዚህ የፊዚካል ጂኦግራፊ ሰብ ዲቪዥኖች እነዚህ ሰባቱ ናቸው ማለት ነው። የመጀመሪያው ባዮጂኦግራፊ ምንድነው? ባዮጂኦግራፊ ዲልስ ዊዝን ዘ ዲስትሪቢዩሽንስ ኦፍ ፕላንት ኤንድ አኒማልስ። አያችሁት? ባዮጂኦግራፊ የሚያጠናው ስለ አኒማል እና ማለት ስለ እንስሳትና ስለ እጽዋት ስርጭት ነው ማለት ነው። one part of biogeography deals with the part of vegetation grows in relation to climate, soil, human activity and it is known as ፓይቶጂኦግራፊ። ፓይቶጂኦግራፊ የሚባለው ደግሞ የባዮጂኦግራፊ አንዱ ክፍል ሲሆን የሚያጠናው ስለ ፓተርንስ ኦፍ ቬጂቴሽን ነው። በተለይ ከምን ጋር አያይዞ ከአየር ንብረት ጋር፣ ከመሬት ጋርና ከሰዎች ተግባር ጋር አያይዞ የሚያጠና የባዮ ጂኦግራፊ ክፍል ደግሞ ያኛው ፓይቶጂኦግራፊ ይባላል ማለት ነው። ስለዚህ ፓይቶጂኦግራፊ የሚያጠናው ምንድነው? ፓተርንስ ኦፍ ቬጂቴሽን ግሮዝ ነው ማለት ነው። ሪሌትድ ቱ ክላይሜት፣ ሶይል ኤንድ ሁማን አክቲቪቲ። there is also another part of biogeography that study why certain animals live in one regions and not in others። ሌላኛው ፓርት ኦፍ ባዮጂኦግራፊ ደግሞ የሚያጠናው ምንድነው? አኒማሎች እንግዲህ ወይም ደግሞ እንስሳቶች በአንድ ሪጅን ይኖራሉ፣ በሌላኛው ሪጅን የማይኖሩበት ምክንያት ለምንድን ነው የሚለውን ደግሞ ያጠናልኝ። ኢን አዲሽን ከዛም በተጨማሪ ደግሞ ስለምን ያጠናልኝ? ኢትስ ኢንቨስቲጌሽን investigation the migrations of animals and the factor that affect their movements. This area study is called zoojography። እንግዲህ ሌላኛው ደግሞ የባዮሎጂካል ጂኦግራፊ የሚያጠናው ማነው? ዞጂኦግራፊ ይባላል። ሌላኛው ፓርት ከማን ከፓይቶጂኦግራፊ በተጨማሪ ማለት ነው። ዞጂኦግራፊ ስለምን መሰላችሁ የሚያጠናው? አንደኛ እጽዋቱ እንትኖች እነዚህ ማለት እንስሳቶች በአንድ አካባቢ ኑሮ በሌላኛው የማይኖሩበት በምን ምክንያት ነው የሚለውን፣ ከዛም በተጨማሪ ደግሞ የእንስሳቶችን ስደት እንቅስቃሴ እና በዛ ላይ ደግሞ የሚያጋጥማቸውን ችግሮች በሞመንቱ ጊዜ የተለያዩ ፋክተሮች ወይም ደግሞ ምክንያቶች አሉ ተጽዕኖ ሊያደርሱባቸው የሚችሉት ማለት ነው። እነዛ ምክንያቶች ምንድናቸው ብሎ እነዚህ ሁለቱን ሀሳቦች የሚያጠና የባዮጂኦግራፊ ፓርት ወይም ደግሞ የፊዚካል ጂኦግራፊ ፓርት ማን ነው? ዞጂኦግራፊ ይባላል ማለት ነው።
ሌላኛው ደግሞ ሶይል ጂኦግራፊ የሚባል ሶይል ጂኦግራፊ ስተዲስ ዘ ዲስትሪቢዩሽንስ ኦፍ ቫሪየስ ታይፕስ ኦፍ ሶይልስ ስሩአውት ዘ ወርልድስ። እንግዲህ በአለማችን የተለያየ የሶይል ወይም ደግሞ የአፈር አይነቶች አሉ። እነሱ እንዴት ዲስትሪቢዩት እንደሆኑ የሚያጠና ሶይል ጂኦግራፊ ተብሎ ይታወቃል ማለት ነው። ሶይል ጂኦግራፊ ተብሎ ይታወቃል። ሶይል ጂኦግራፊ ስተዲስ ሃው ዲፈረንት ካይንድ ኦፍ ሶይልስ ኢንፍሉዌንሲንግ ዘ ታይፕ ኤንድ አማውንት ኦፍ ክሮፕ ፕሮዳክሽን ኢን ዘ አን ኤሪያ። እንግዲህ በሆነ ቦታ ላይ እና በሆነ ሀገር ላይ የአፈር አይነቱ መለዋወጡ ወይ ደግሞ የአፈር ዝርያው ልዩነት በማንጣቱ ክሮፕ ላይ ወይም ደግሞ ምርቱ ላይ ምን አይነት የሆነ ኢንፍሉዌንስ ተጽዕኖ ይኖረዋልኝ በፕሮዳክሽን ጊዜ ወይም በምርት ጊዜ ማለትም ስፔሻሊ በሰመር ወይም ደግሞ በይቅርታ በሰመር ሳይሆን በዊንተር ጊዜ ወይም በዝናብ ወቅት ጊዜ የምርቶች መለዋወጥ እንዲያመጣ ያደርጋል ወይስ የሚለውን በታይፑ የሶይል ታይፑ አለ ያነ እንዴት ነው ክሮፖቹ ወይም ደግሞ የምርት አይነቱ ላይ ተጽዕኖ የሚያደርሰው የሚለውን የሚተነትንልን ወይም ደግሞ የሚያጠናልን የጂኦግራፊ አይነት ሶይል ጂኦግራፊ ተብሎ ይታወቃል ማለት ነው። ኢት ኦልሶ ኤግዛማይንስ ሃው ሶይል አር አፌክትድ ባይ ዘ አግሪካልቸራል አክቲቪቲ ፕራክቲስ ኢን አን ኤሪያ። እንግዲህ ሌላን ደግሞ በተጨማሪ እንዴት ነው ሶይሉ በአግሪካልቸራል አክቲቪቲው በአንድ አካባቢ በሚገኝ አግሪካልቸራል አክቲቪቲ ምክንያት ሶይሉ እንዴት ነው አፌክት የሚደረገው የሚለውንም ጨምሮ ያጠናል ማለት ነው። ስለዚህ ሶይሎ ጂኦግራፊ ስለ ሶስት ነገር ያጠናልኝ። የመጀመሪያው በአለማችን እንዴት ነው የተለያየ አይነት አፈር የተሰራጨው ብሎ ስለዚህ ያጠናልኝ የመጀመሪያው። ሁለተኛው ደግሞ የአፈር አይነቱ በመለያየቱ አማውንት ኦፍ ክሮፕ ላይ ምን አይነት ኢንፍሉዌንስ ወይም ተጽዕኖ አለው ብሎ ያጠናልኝ። ሶስተኛ ደግሞ አግሪካልቸራል አክቲቪቲው እንዴት ነው አፈር ላይ ወይም ደግሞ የአፈር ለምነቱ ላይ ተጽዕኖ የሚያደርሰው ብሎ ደግሞ ያጠናል። ሶስት አይነት ነው በሶስት ደረጃ ለይቶ ያጠናል ማለት ነው። ከዛም በተጨማሪ ሌላኛው ደግሞ የምናጠናልኝ ሌላ ደግሞ የፊዚካል ጂኦግራፊ አይነት ማን ነው? ኦሽን ጂኦግራፊ የሚል ነው። ኦሽን ጂኦግራፊ ስተዲ ዘ ሎኬሽን ኮዝ ኤንድ ኢፌክትስ ኦፍ ኦሽን ከረንት ዌቭስ ኤንድ ቴድስ ኢት ኦልሶ ኢንቨስቲጌሽን ዘ ኦሽን ፍሎርስ። እንግዲህ በኦሽን ፍሎር ጊዜ ወይም ደግሞ በውቅያኖስ ፍሰት ጊዜ የውቅያኖስን ሎኬሽን ወይም መገኛ ምክንያት ኮዙን ወይም ደግሞ ምክንያቱን ተጽዕኖስ ምንድን ነው ከከረንት ኦሽን ላይ አሁን ከከረንት ኦሽን ላይ ማለት አሁን በሚገኘው የኦሽን ሁኔታ ላይ ምን አይነት አፌክት አለው ወይም ተጽዕኖ አለው ዌቭ ላይ ወይም ሞገር ላይ ዝሮ የእነዚህን ተጽዕኖች ደግሞ የሚያጠና ስለ ኦሽን አጠቃላይ የሚያጠና ማን ይባላል? ኦሽን ጂኦግራፊ ተብሎ ይታወቃል። እንዳለ ስለ ኦሽን ነው የሚያጠናው። ጂኦሞርፎሎጂ ደግሞ ይባላል። ጂኦሞርፎሎጂ the study of land forms and their distribution, origin and the forces that change them። አያችሁት? ይሄኛው ደግሞ የመሬት አመሰራረት ወይም ደግሞ ላንድ ፎርሜሽን ነው የሚያጠናው ስለ መሬት አመሰራረት እና ደግሞ በመሬት ላይ ስለሚሰራጩ ነገሮች ኦሪጂናቸው ወይም ደግሞ መነሻቸው ወይት ነው እና ደግሞ ላንድ ፎርሜሽን እንዴት እንደ ኦሪጂን እንዴት እንደተፈጠረ ከዛም በተጨማሪ ደግሞ ላንድ ፎርሜሽን ቼንጅ የሚሆንበት ኢንተርናል እና ኤክስተርናል ፎርስ አለ። ስለነሱም ጭምር የሚያጠና ማን ይባላል? ጂኦሞርፎሎጂ ይባላል። የመሬትን ስትራክቸር ቼንጅ ስለሚያደርጉ ኃይሎች ፎርሶች ስለሚያጠና ደግሞ ሌላኛው የፊዚካል ጂኦግራፊ አይነት ጂኦሞርፎሎጂ ተብሎ ይታወቃል ማለት ነው። እቺ መቼም ቢሆን ኢንተራንስ ላይ የማትቀር የፊዚካል ጂኦግራፊ ታይፕ ናት ማለት ነው። ክላይሜቶሎጂ study factors that create the climate and examines the variation and distributions of climate and related cause and effects። እንግዲህ ይሄ ደግሞ ስለ ክላይሜት እንዴት ክላይሜት ክሬት ይደረጋልና ስለ ክላይሜት ዲስትሪቢዩሽን ወይ ደግሞ ስርጭት ከዛም በተጨማሪ ክላይሜቱ ደግሞ ከክላይሜት ጋር የተያያዙ ኮዞች ምክንያቶችና ኢፌክቶችን ለምሳሌ የአየር ንብረት ለውጥ ሲመጣ ምን ይከሰታል? ግሪንሃውስ ጋዝ ይበከላል። ግሪንሃውስ ጋዝ ሲበከል ደግሞ ሌሎች ኮዞች ምክንያቶች አሉ። እነሱ ዲፎሬስቴሽን ጋርና የተያያዙ በቃ አየር ጋር የተያያዘ ነገር የሚያጠና ክላይሜቶሎጂ ተብሎ ይታወቃል ማለት ነው። አሁን ግልጽ ሆኖላችኋል እነዚህ ስፔሻሊ አምስቱ ዋና የፊዚካል ጂኦግራፊ ክፍሎች ማለት ነው። ከዛም በተጨማሪ ስለ ባዮ ጂኦግራፊ ስናጠና ደግሞ በውስጡ ሁለት ፊልዶችን ይዞ ነበር። ፋይቶ ጂኦግራፊ እና ዞኦ ጂኦግራፊ። ፋይቶ ጂኦግራፊ የሚያጠናው በዋነኝነት ስለምንድነው? ስለ ፓተርንስ ኦፍ ቬጂቴሽን ግሮውዝ ነበር። ከምን ጋር አያይዞ? ከክላይሜት ከሁማን አክቲቪቲ ጋር አያይዞ። ዞኦ ጂኦግራፊ ደግሞ ስለምን ነበር የሚያጠናው? ዞኦ ጂኦግራፊ ደግሞ ስለ ማይግሬሽንስ ኦፍ አኒማል ነበር የሚያጠናው ማለት ነው። ሌላኛው ደግሞ ሁማን ጂኦግራፊ ማለት ነው።
Human geography studies the distribution and influence of human aspects of our world, including culture, population, settlements, economical activity and political systems። እንግዲህ ሁማን ጂኦግራፊ ደግሞ ማለት ሁማን ጂኦግራፊ ደግሞ ማለት ምን ማለት ነው? ዲስትሪቢዩሽን ስርጭትና ኢንፍሉዌንስ ተጽዕኖ ነው። የሰው ልጅ አክቲቪቲዎች አሉ። የሰው ልጅ ስርጭት አለ በአለማችን ላይ። ከዛ ደግሞ የሰው ልጅ ደግሞ የሚያደርጋቸው የተለያዩ አስፔክቶች አሉ። እነሱ እንዴት ነው የኛን ወርልድ ኢንፍሉዌንስ ሊያደርጉት የሚችሉት ወይም ተጽዕኖ ሊያደርሱበት የሚችሉት እና የሰው ልጅ እነዚህ ሁማን አስፔክት ስንል ባህሉ አለ፣ የፖፑሌሽን ሴትልመንት ወይም ደግሞ የህዝብ ሰፈር አለ፣ የኢኮኖሚክ አክቲቪቲው አለ፣ ፖለቲካል ሲስተሙ አለ። እነዚህ ሁሉ እንዴት ነው ወርልድን ወይም ደግሞ የኛን ዓለም ተጽዕኖ ሊያደርሱበት የሚችሉት የሚለውን የሚያጠናልን ብራንች ነው። This branch of geography is subdivided into the following specialized fields of study። እንግዲህ በእነዚህ ፊልዶች ደግሞ ሁማን ጂኦግራፊ ይከፈላል። ፊዚካል ጂኦግራፊ ነው የተላል። እንግዲህ ሁማን ጂኦግራፊ ደግሞ ካልቸራል ጂኦግራፊ፣ ፖፑሌሽን ጂኦግራፊ፣ ኢኮኖሚክ ጂኦግራፊ፣ ፖለቲካል ጂኦግራፊ፣ አርባን ጂኦግራፊ እና ሂስቶሪካል ጂኦግራፊ ተብሎ ይከፈላል። የሰው ልጅ ሁማን ጂኦግራፊ የሚባለው ማለት ነው። እነዚህን ደግሞ አንድ ባንድ እናያለን። ካልቸራል ጂኦግራፊ ኤግዛማይን ዘ ዲስትሪቢዩሽን ኤንድ ኢንተራክሽንስ ኦፍ ካልቸርስ ኢንክሉዲንግ ፒፕል ቢሊፍስ ኤንድ ከስተምስ። ይሄ ደግሞ ምንድነው? ስለ ሰው ልጅ ስርጭት እና ከባህሉ ጋር ያለው ግንኙነት ነው የሚያጠናው። ምንን አጠቃሉ? የሰው ልጅ እምነትን ወይም ደግሞ ቢሊፍን ወይንም እምነትንና ከስተምን ወይም ደግሞ ልምድን ወግን አጠቃሉ ያጠናል ማለት ነው። ኢት ኦልሶ ኤግዛማይንስ ዘ ሙቭመንት ኤክስፓንሽን ኤንድ ኢንተራክሽንስ ኦፍ ካልቸርስ ኦን ዘ ሰርፌስ ኦፍ ዘ ኤርዝ። እንግዲህ አጠቃላይ ስለምን ያጠናል? ስለ እንቅስቃሴ፣ ስለ መስፋፋት እና ስለ ከባህል ጋር የተያያዙ ነገሮች በእኛ ዓለም ላይ ካለው ወይም በመሬት ገጽታ ውስጥ ያለ የባህል ኢንተራክሽን አለ፣ ግንኙነት አለ፣ ሙቭመንት እንቅስቃሴና ኤክስፓንሽን ወይም ደግሞ ስርጭት ጋር የሚያጠና ነው። በተለይ ስለምንድን ነው የሚያጠናው? ስለ ሰው ልጅ ባህልና ከሰው ልጆች ጋር ያለው ኢንተራክሽን ደግሞ ግንኙነት ነው ማለት ነው። ሁለተኛው ደግሞ ፊዚካል ጂኦግራፊ ኢዝ ኮንሰርንድ ዊዝን ዘ ፖፑሌሽን ዲስትሪቢዩሽን ኤንድ ፋክተር አፌክቲንግ። ይሄ ደግሞ ምንድን ነው ስለምን የሚያጠናው? ስለ ህዝብ ልጅ ስለ ሰዎች ስርጭትና ስለምንድን ነው ለነሱ ስለሚደርስባቸው ተጽዕኖዎች ማለት ነው። It also deals within the birth and death rates, population structure, population movement, household sizes and other related statistical data። እንግዲህ ስለ ሰው ልጆች ውልደትና ሞት፣ የፖፑሌሽን ደግሞ የህዝብ ቁጥር ስትራክቸር አሉት፣ ፖፑሌሽን ሙቭመንት የህዝብ እንቅስቃሴ፣ ከዛም በተጨማሪ ሃውስሆልድ ሳይዝ እና ሌሎችም ለሰው ልጆች ተጽዕኖ የሚያደርሱ ነገሮች አሉ። እነሱንም አጠቃሎ የሚያጠና ሁማን ጂኦግራፊ አይነት ነው ማለት ነው። ኢኮኖሚክ ጂኦግራፊ ኢትስ ስተዲ ፕሮዳክሽን ኮንሳምፕሽን ኤክስቼንጅ ዘ ስፓይታል ዲስትሪቢዩሽንስ ኦፍ ጉድስ ሰርቪስስ ኤንድ ፋክተር አፌክቲንግ። እንግዲህ ይሄ ደግሞ የሚያጠናው ስለ ምርት፣ ስለ ፍጆታ፣ ስለ ኤክስቼንጅ ሬት ማለትም ስለ ብርና ዶላር ኤክስቼንጅ ስለማድረግ እና አጠቃላይ ደግሞ ስለ ምርትና ስለ አገልግሎቶች እና ለነሱ ደግሞ ተጽዕኖ የሚያደርሱባቸው ነገሮች ጨምሮ ያጠናል ማለት ነው። ከዛ በተጨማሪ ሌላኛው ፖለቲካል ጂኦግራፊ ዲልስ ዊዝን ዘ ዲስትሪቢዩሽንስ ኦፍ ፖለቲካል ሲስተም ኤንድ ዘ ዌይ ፒፕል ዩዝ ደም ቱ ኤክሰርሳይዝ ፓወር ኤንድ ሜክ ዲሲሽንስ። ከዛ ይሄ ደግሞ ፖለቲካል ጂኦግራፊ ደግሞ የሚያጠናው ምንድነው? ስለ ፖለቲካ ስርጭት እና ይሄ ደግሞ የፖለቲካው ህዝቦች እንዴት ነው ፖለቲካን ኤክሰርሳይዝ የሚያደርጉት ወይም ደግሞ የባለስልጣናቶች እንዴት ነው ፖለቲካን የፖለቲካል ፓወርን ኤክሰርሳይዝ የሚያደርጉት የሚያንቀሳቅሱትና እንዴት ነው ዲሲሽን ሜኪንግ ወይም ውሳኔ የሚሰጡት የሚለውን ደግሞ አጠቃሎ የሚያጠና የጂኦግራፊ ፊልድ ነው ማለት ነው። ኢት ኦልሶ ስተዲ ቶፒክስ ሰች አስ ቼንጅ ኢን ፖለቲካል ባውንደሪ፣ ፕሮብለምስ ኦፍ ፖለቲካል ኢንስቴቢሊቲ ኤንድ ፓተርንስ ኦፍ ቮይቲንግ። ስለ ምርጫ፣ ስለ አለመረጋጋት፣ በፖለቲካ ውስጥ ያለ አለመረጋጋት፣ ስለዛ ችግርና ስለ ባውንደሪው ደግሞ ስለ ሀገሪቱ ደንበር ጨምሮ የሚያጠና የጂኦግራፊ አይነት ነው ማለት ነው። አርባን ጂኦግራፊ ስተዲ ዘ ዲቨሎፕመንት ኤንድ ካራክተሪስቲክስ ኦፍ ታውን ሲቲ ኤንድ አደር አርባን ሴንተርስ። እንግዲህ ይሄ ደግሞ ስለ እድገትና ስለ ካራክተሪስቲክስ ወይም ደግሞ ስለ መገለጫቸው፣ ስለ ታውን፣ ስለ ከተማ፣ ስለ ሲቲዎች፣ ስለ ትናንሽ ሲቲዎች እና ስለ አርባን አጠቃላይ ስለ አርባን ሌሎች በከተማ ውስጥ ስላሉ ነገሮች እድገትና ካራክተሪስቲክስ ወይም ደግሞ መገለጫቸው
ጨምሮ የሚያጠና የጂኦግራፊ አይነት ነው ማለት ነው። ኢት ኦልሶ ኢንቨስቲጌት ዌር ዲፈረንት ግሩፕስ ሊቭ ዊዘን ዘ ሲቲ ዋይ ኤንድ ዌር ስለም ዲቨሎፕስ። እንግዲህ ያው ይሄ ስለዚህም ጨምሮ ያጠናል ስለ ሰዎች ስለም ዲቨሎፕመንት ጭምር ማለት ነው። ሂስቶሪካል ጂኦግራፊ it is the study of the geography of the past and how place, region and patterns of human activity have changed over time። እንግዲህ ይሄ ደግሞ ምንድን መሰላችሁ ስለ ጂኦግራፊ ታሪክ እና ስላለፈው የጂኦግራፊ ታሪክ እና ስለምን ያጠናል እንዴት ነው ቦታዎች ሪጅኖች እና የሰው ልጅ አክቲቪቲዎች በየጊዜው ቼንጅ እያደረጉ የሚመጡት ወይም ደግሞ እየተለወጡ የሚመጡት የሚለውን ደግሞ ሂስቶሪካል ጂኦግራፊ ያጠናልናል ማለት ነው። አርባን ጂኦግራፊ በአጠቃላይ ስለ ታውንና ስለ ከተማ እድገትና ካራክተሪስቲክስ ነው የሚያጠናልን ማለት ነው። አሁን ሁሉም እነዚህ ፊዚካል ጂኦግራፊ እና ሁማን ጂኦግራፊ እና ሰብ ዲቪዥናቸው ግልጽ እንደሆነላችሁ አምናለሁ። ከዚህም ቀጣይ ደግሞ በፓርት 1.2 ሎኬሽን ሳይዝ ኤንድ ሼፕስ ኦፍ ኢትዮጵያ ስለ ኢትዮጵያ ሎኬሽን መገኛ ሳይዝ ወይም ደግሞ ስፋትና ሼፕ ሁኔታ ወይም ደግሞ ቅርጿን ጨምረን እናያለን ማለት ነው። መልካም የትምህርት ጊዜ እንደሆነላችሁ እመኛለሁ። ዶንት ፎርጌት ማይ ዩቲዩብ ቻናል ላይክ ኤንድ ሰብስክራይብ